ዘ 48 ሎስ ኦፍ ፓወር 48ቱ የኃያልነት ሕግጋት የሚለው የሮበርት ግሪን መጽሐፍ ኃያልነትን ለመጎናጸፍ ከተጻፉት መጽሐፍ ሁላ ግንባር ቀደሙና ኃያልነትን እንዴት እንላበሳለን፣ እንዴት እንዳይወሰድብን እናደርጋለንና ከኛ የበለጡ ኃያላን ሲመጡ ራሳችንን እንዴት እንጠብቃለን የሚሉትን ዝርዝር ስትራቴጂዎች በ48 ሕግጋት በ6 ዋና ዋና ማዕቀፎች አካቶ የያዘ መጽሐፍ ነው። መጽሐፉን አንብቦ የተገበረ ሰው በዚህ ምድር ላይ ሲኖር ከሰዎች ጋር ያለው ግንኙነት በኃይል የተሞላ ስኬታማ ሰው እንደሚሆን በጥልቀት የገመገሙት ሰዎች ያስረዳሉ። ይህን መጽሐፍ ያነበበ ሰው አደገኛ የሚለው ቃል የማይገልጸው ኃያል ሰው እንደሚሆን የሚናገሩም ብዙዎች ናቸው። በዚህ ቪዲዮ ከ48ቱ ሕግጋት የመጀመሪያ የሆነውን ሕግ አንድን በዝርዝር ይዘን መጥተናል። ተከታተሉ። በሥራ ቦታችን፣ በሰፈር፣ በትምህርት ቤት ወይም በቢዝነስ ግንኙነታችን አለቃ ወይም የበላይ የሆኑ ግለሰቦች ይኖራሉ። እነዚህ ግለሰቦች ሥራችንን በትጋት እንድንሰራ፣ አፈጻጸማችን ጥሩ እንዲሆን ይመኛሉ። ነገር ግን የእነሱን ዝና እንድንጋራና እንድንሸፍን አይፈልጉም። እዚህ ላይ ነው ሕግ አንድ ተግባራዊ የምናደርገው። ከአለቃህ በላይ አብለጭልጭህ አትገኝ። ኔቨር አውትሻይን ዘ ማስተር። ነገሩን የበለጠ ለመረዳት በ17ኛው ክፍለ ዘመን በፈረንሳይ የተፈጸመ ታሪክ ሮበርት ግሪን ያጋራናል። ሉዊ ዘ 14 የሚባል የፈረንሳይ ንጉሥ ነበር። በወቅቱ ኒኮላስ ፉኬ የተባለ የገንዘብ ሚኒስቴር ነበረው። ይህ ሰው ንጉሡ በቤተ መንግሥት ውስጥ የሚያከናውናቸውን ግብዣዎች በማስተባበርና በመምራት ይታወቃል። ይህ በእንዲህ እንዳለ ጁልስ ማራዚን የተባለው የወቅቱ የፈረንሳይ ጠቅላይ ሚኒስትር ይሞታል። ፉኬ በጣም ብልህ የሚባል የንጉሡ አገልጋይ ስለነበረ የጠቅላይ ሚኒስትርነቱን ቦታ ለመያዝ ይጓጓል። ቦታውን ለማግኘት ከፍተኛ የሆነ ድግስ ያዘጋጃል። ዝግጅቱ በንጉሡ ዕውቅና እና የገንዘብ ፈቃድ የተከናወነ ሲሆን በአይነቱ ልዩ የሆነ የምግብ የመጠጥ ግብዣ እንዲሁም ፉኬ ራሱ የተሳተፈበት የመድረክ ትርኢትና የርችት ፕሮግራም በቃ ምን አለፋችሁ ደማቅ ዝግጅት ሆኖ ያልፋል። ፉኬ በዝግጅቱ ክብርንና ዝናን ቢያተርፍም የንጉሡን ዝናና ክብር በመሸፈኑ ዝግጅቱ እንዳለቀ የሀገር ሀብት በማባከን ተብሎ በንጉሡ ተከሶ ለእስር ይዳረጋል። ፉኬም በአንድ ደሴት ላይ ለብቻው በተለየ ክፍል ውስጥ ለ20 ዓመታት እንዲታሰር ይሆናል። ሕግ አንድ እንደሚያስረዳው ከአለቃህ በላይ አታብለጭልጭ ማለት ይህ ነው። አለቃህን ማገዝ መልካም ነው። ኃላፊን መርዳት ተገቢ ነው። ነገር ግን የእነሱን ስልጣንና ዝና መሸፈን ለተመሳሳይ ጉዳት ይዳርጋል። ታዲያ ሕግ አንድን ኃይል ለመላበስ እንዴት ልንጠቀምበት እንችላለን? እዚህ ላይ ደግሞ ታዋቂው አስትሮኖመርና የሂሳብ ባለሙያ ጋሊሊዮን እናገኘዋለን። ጋሊሊዮ ሕግ አንድን ኃይል ለመላበስ በተደጋጋሚ በመጠቀም ይታወቃል። ለምሳሌ በአንድ ወቅት የሚሊተሪ ኮምፓስ ከፈለሰፈ በኋላ ለዱኮፍ ጎንዛጋ በማበርከት የራሱን ክብር ሳያስቀድም የበላዮቹ እንዲያንጸባረቁ በማድረግ የተለያዩ ሽልማቶችን አግኝቷል። በኋላም ስለ ኮምፓስ አጠቃቀም የጻፈውን መጽሐፍ በወቅቱ እጅግ ክብር ለነበራቸው ለሚዲች ዳይናስቲ ቤተሰብ በማበርከት ተመሳሳይ አክብሮትና ሽልማት አግኝቷል። ጋሊሊዮ የራሱን ክብር ሳይፈልግ የበላዮችን ክብር እንዲሰማቸው በማድረግ ክብርንና ኃያልነትን በተዘዋዋሪ የተጎናጸፈ ሰው ነበር። ጋሊሊዮ የምርምር ሥራውን ለማድረግ ከክብር ዝናና ሽልማት በተጨማሪ ገንዘብ ያስፈልገው ነበር። ይህ ታዋቂ አስትሮኖመርና የሂሳብ ሊቅ በጁፒተር ፕላኔት ዙሪያ 4 ጨረቃዎች እንዳሉ ተመራምሮ ያገኛል። ይህን ግኝቱን ለዓለም ሕዝብ አሳውቆ ዕውቅናንና ክብርን ከማግኘት ይልቅ በወቅቱ ለነበሩት ሚዲች ዳይናስቲ ንጉሥ ኮሲሞ ዘሰከንድ ግኝቱን ያበረክታል። ጋሊሊዮ ይህን ያደረገው ዝም ብሎ አልነበረም። የሚዲች ዳይናስቲ መስራች የነበረው ኮሲሞ ዘፈርስት ጁፒተር ከፕላኔቶች ሁሉ የተለየችና ከአማልክት ሁሉ የምትበልጥ በማለት ለሚዲች ዳይናስቲ መለያ እንድትሆን አስቀድሞ መወሰኑን ስለሚያውቅ ነበር። ኮሲሞ ዘሰከንድ ጁፒተርን ንጉሥ ኮሲሞ ዘፈርስትን እንደምትወክልና 4ቱ ጨረቃዎች ደግሞ እሱን ጨምሮ 3ቱ ወንድሞችን ያሳያሉ በማለት የጋሊሊዮን ግኝት ስልጣናቸውን መለኮታዊ ለማድረግ ተጠቅሞበታል።
በምትኩም ለጋሊሊዮ ኦፊሻል ኮርት ኦፍ ፊሎሶፈር ኤንድ ማቴማቲሻን የሚል ማዕረግ ከሙሉ ደሞዝ ጋር እንዲሰጠው ንጉሱ ይወስናል። በዚህም መሰረት ጋሊሊዮ ለምርምር ስራው የሚሆን ጠቃሚ ገንዘብ ያገኛል። እኛም ሕግ አንድን በመጠቀም የበላይ አለቃን ባለስልጣንን የእኛን ዝና ሳናስቀድም እነሱን ከፊት በማድረግ ክብርና ዝና አልፎ ተርፎም ኃይልን መጎናጸፍ እንችላለን። የሰው ልጅ አስተሳሰብ ከሉዊ ዘ14 እና ጋሊሊዮ ዘመን ብዙም አለመቀየሩን ለማወቅ ዛሬም ድረስ የበላይ ኃላፊዎች ዝናና ክብራቸው ሲሸፈን እንደማይወዱ ማስተዋል ተገቢ ነው። ምንም ያህል ብልህ፣ ታታሪ፣ አስፈላጊ ሰው ብትሆኑ የበላይ አለቃችሁ ስጋት ከሆናችሁበት ምክንያት ፈልጎ ሊያባራችሁ ይችላል። ልክ ሉዊ ዘ14 ብልሁን ፉኬ ብዙም ችሎታ በሌለው በብላንድ ኮልበርት እንደተካው ማለት ነው። ጥሩ ሐሳብ ካላችሁ ሰው በተሰበሰበበት ከመናገርና የአለቃን ችሎታ ጥያቄ ውስጥ ከማስገባት ለአለቃችሁ ለብቻው ብታሳውቁት የተሻለ በራስ መተማመን ስሜት እንዲኖረው ማድረግ ይቻላል። ሁሌም አለቃችሁ የበላይነት እንዲሰማው አድርጉ። በጣም ብልህ፣ በጣም ተፎካካሪ፣ በጣም ጎበዝ እየሆናችሁ በመጣችሁ ቁጥር የአለቃችሁን የራስ መተማመን እየሸረሸራችሁ እንደ አጋዥ ሳይሆን እንደ ተቀናቃኝ አይቶ ሕይወታችሁን ሊያከብድ ይችላል። ነገር ግን ልክ ጋሊሊዮ እንዳደረገው አለቃችሁ በራስ መተማመኑ ከፍ እንዲል በማድረግ በተዘዋዋሪ ራሳችሁን በኃያልነት የተሞላ ያላችሁት የሚደመጥ የጠየቃችሁት የሚሟላ ሰው ሆናችሁ ልታገኙት ትችላላችሁ። ውድ የቻናላችን ተከታታዮች በቀጣይ ቀሪዎቹን ሕግጋት በተብራራ ቪዲዮ እንደምናሳያችሁ ቃል እየገባን፣ እስከዚያው ግን ቪዲዮውን ላይክ፣ ቻናላችን ሰብስክራይብ እንድታደርጉ በማስታወስ ተሰናበትኩኝ።